የአድማ ብተናው መዋቅር ኦልሞስት ተበትኗል። ገና ብትንትን ይወጥ ለልቅ እየመጡ ነው ደብረ ጽዮን። ነገ ከኦሮሞ ጋር ይጋጫሉ። አይገዛቸውማ። ልጆቻችን ገላችኋል ይላሉ አፋን ነው። ዘመን ያን ያውቃል። ለዚህ ነው የኦሮሞ ጦር ገሎን ኤችአይቪ አስይዞ የገበሬውን በሬ አርዶ ህፃናትን ደፍሮ ሴቶችን ተጫውቶባቸው ሲያዝ ነጭ ጤፍ እንጀራ በመረቅ ቀወጥ አብልቶ ይሸኘዋል። ይሄ ወራዳነት ነው። ይሄን የሚሰራው ደግሞ መለያ አማራ ፋኖ አይደለም። የትግራይ ተልኮ ያላቸው መሪዎችና ተከታዮቻቸው ነው የሚያረው። እንደውነቱ ቢሆን ግን መማረክ የለበት፣ መገደል አለበት። ጠመንጃውን ብቻ ነው መማረክ ያለበት። ለምን? የአማራ እናት ገሏል ያብይ ጦር። ይሄ የሚደረገው ቂጡ የዞረ ፖለቲካ ነው የምላችሁ። ፋክቱን እንረዳ። በክልል ውስጥ ጦርነቱ በቀጠለ ቁጥር ተማሪ ደደብ እየሆነ ይሄዳል። ልማት ፈርሷል። ጤና ተቋማት ፈርሰዋል። አማራ እየደኸየ ወደ ልመና እየወጣ ነው። ይኸው ቅድሙ እናቶቻችን አይታቸዋል። ዘበኝነት ስራ አጥቶ እየፈለገ ነው። 9,000 ብር ነው የሚከፍሉ ደሞዝ። እነዚህ ሰዎች ከየት ያመጣሉ? ይሄ የፋኖ ችግር ነው። እውነተኛ ፋኖ የነበረው በነዝናቡ አካባቢ ጊዜ፣ በነ ማንችሎት ጊዜ፣ በነ አሰግድ ጊዜ ክልሉ ተይዞ ነበር። በነ መሳፍንት ጊዜ ተይዟል ክልሉ። እነዚህም የመጣው ግን ህዝብ ብለው መጡ። ያ የወያኔዎች ሐሳብ ነበር። ፋኖ ማለት ጉሬላ ፋይተር ወይም የሽምቅ ተዋጊ ነው። ወያኔ አዲስ አበባ ሲገባ አናውቅም። መሪው መለስ ዜናዊ መሆኑን ራሱ ወያኔና ሻዕቢያ ያውቁ። ስብሐት ነጋ እንዳይረሸን ያደረገው እልም ያለ አማራ ጠላት ስለሆነ አዘጋጅቶ ስለነበር ነው። መርዝ ብልቃት ስለነበር ሲመጡ ግን መለስ ዜናዊ ሆነ የህወሓት መሪ። አያችሁ፣ ትጥቁን አላሳየም። አታሎ አማራን ተሸክሞ አመጣው። አሁንም ፋኖ መሪውን መግለጽ የለበትም፣ ትጥቁን ማሳየት የለበትም፣ አደረጃጀቱ መገለጽ የለበትም። በጠላት ሚዲያ በኢትዮጵያን ህዝብ ሚዲያ በስልክ እየተደዋወለ መነጋገር የለበትም። ዓላማውን መግለጽ የለበትም። ወደ አዲስ አበባ መቼ እንደሚሄድ ማንን አስርጎ እንደሚያስገባ መናገር የለበትም። that is the Amara must be strategy. Strategy, the Amara ፋኖ strategy must be like this. ከዚያ ውጭ ግን እንደ መንግስት መካናይዝ ጦር 205ኛ ኮር ካል ኮር ማለት እኮ ስንት ሺህ ነው? የአማራ ፋኖ 2000 አይሞላም እኮ። ውሸት እኮ ነው። ግማሽ ወደ አብይ ገብቷል ትግሬን ፈርቶ፣ ግማሽ ወደ ትግሬ ደግሞ ይሰራል፣ ግማሹ ደግሞ ተስፋ ቆርጦ እየተሰደደ። ውሸት ነው። ኮር የሚባል የለም። ኮረኮር ነው ያለው። የበግ ኮረኮር አለ እንጂ አማራ ክልል የአማራ ፋኖ ኮር የለም። ውሸት ነው። ቁጥር ነው የሚያበዙ ለዲያስፖራው ገንዘብ ለማግኘት ምናምን ያው ይሳውነን ምናምን ውሸት ነው። እውነታው ግን ፋኖ አለ። ፋኖ እውነተኛው ፋኖ አማራ ነው። ነግረነዋል። አብይን አስቀጥሎ ተመለሰ። አልሰማንም። ሊከቡ ነዋል። አልሰማንም። ለምን መሬ